ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦች ዛሬ ማሳያችሁ አንድ በጣም ጠቃሚ ነገር አለ። በተለይ ተማሪዎች ከሆናችሁ መምህራንም ልትሆኑ ትችላላችሁ። ብዙ ጊዜ ዶክመንት ላይ ወርድ ዶክመንት ላይ የሆነ ጽሁፍ ከጻፍን በኋላ ፔጅ ነምበሩን በሮማን ነምበር እና በኖርማል ነምበር እንድናስቀምጥ ይመከራል። ነገር ግን ብዙ ጊዜ እንዴት ሮማን ነምበር እና ከዛ ቀጥለን ደግሞ እንዴት ትክክለኛውን ቁጥር ማለትም ከአንድ የሚጀምረውን እንዴት ማስገባት እንደምንችል ብዙ ጊዜ እንቸገራለን። ዛሬ ይሄን ቀለል የሚያደርግላችሁን አሳያችኋለሁ። በመጀመሪያ ደረጃ ማይክሮሶፍት ወርዳችሁን ትከፍታላችሁ። እዛ ላይ የሰራችሁ ዶክመንት አለ። ስለዚህ ዶክመንታችሁ ላይ ከቨር ፔጅ አለው ብላችሁ አስቡ። ያለቀለት ነው። ከከቨር ፔጁ ቀጥሎ ቴብል ኦፍ ኮንቴንት አለ። ከቴብል ኦፍ ኮንቴንቱ ቀጥሎ ሌሎች ለምሳሌ ኢንትሮዳክሽን ላይ ከመድረሳችን በፊት ከቴብል ኦፍ ኮንቴንቱ ቀጥሎ ቴብል ኦፍ ፊገርስ ካለ ሌሎችም ነገሮች ካሉ እነሱን ታሳቢ አድርጉ። ከዛ ቀጥሎ መጨረሻ ላይ ኢንትሮዳክሽን ብለን የምንጀምርበት የዶክመንታችን ክፍል አለ። ስለዚህ ዶክመንታችን ምንም አይነት በሮማን ነምበር የሚሆን በኖርማል ቁጥር ፔጅ ነምበር የማይቀመጥለት ከቨር ፔጅ ላይ ብቻ ነው። ከዛ በታች ያሉትን ግዴታ ፔጅ ነምበር ይኖራቸዋል። ስለዚህ የምናደርገው ምንድነው? መጀመሪያ ከርሰራችንን እዚህ እንደምታዩት ፔጅ ነምበሩ ላይ እናደርጋትና ላይ ማይክሮሶፍት ወርዱ ላይ ሪቦኑ ላይ እንመለከታለን። ሌአውት የሚል አለ። ሌአውት ላይ እንገባና ብሬክ የሚል አለ። ብሬክ ላይ ክሊክ ስናደርግ ኔክስት ፔጅ የሚል አለ። ስለዚህ ኔክስት ፔጅ ላይ ክሊክ ስታደርጉት ከቨር ፔጅ ላይ የነበረችው ከርሰር ትወርድና ታች አሁን እኔ ጋር እንደምታዩት ቴብል ኦፍ ኮንቴንቱ ላይ ሆናለች ማለት ነው። ከዛ በኋላ ፔጅ ብሬክ የምናደርገው ደግሞ ይሄ እንግዲህ ሮማን ነምበሩ የሚጀምርበት ነው ማለት ነው። ቴብል ኦፍ ኮንቴንቱ ሮማን ነምበሩ የሚያልቅበት የዶክመንታችን ክፍል ላይ እንሄድና ሌላ ፔጅ ብሬክ እንሰራለን ማለት ነው። ለምሳሌ በእኔ ዶክመንት ከቴብል ኦፍ ኮንቴንቱ ቀጥሎ ቀጥታ ኢንትሮዳክሽን ነው። ስለዚህ እዛው ቴብል ኦፍ ኮንቴንቱ ስር መጨረሻ ላይ ያደርጋትና ከርሰሯን በተመሳሳይ ሌአውት ላይ ገባለሁ፣ ብሬክ ላይ ገባለሁ፣ ኔክስት ፔጅ ልና ፔጁን ብሬክ ሳደርገው ኢንትሮዳክሽን የሚለው አናቱ ላይ እንደምታዩት እዛ ላይ ሄዷል ማለት ነው። አሁን ጨረስን ማለት ነው ስራችንን። የመጀመሪያው ምንድነው? ፔጁን ብሬክ ማድረግ ነው፣ እንዳይቀላቀል ማለት ነው። ከዛ ቀጥታ የምንሄደው ፔጅ ነምበሩን እናስገባለን። አሁንም ላይ ማይክሮሶፍታችን ሪቦኑ ጋር እንሄድና ኢንሰርት የሚል አለ፣ እዛ ላይ እንገባለን። ከዛ ፔጅ ነምበር የሚል ይመጣልናል። አስታውሱ ከርሰሯን መጀመሪያ ብሬክ ያደርግልባት ቴብል ኦፍ ኮንቴንቱ ላይ ያለች። አሁን የምናስገባው በሮማን ነምበር ነው። እዛ ላይ እንገባና መጀመሪያ ፔጁን ፎርማት እናደርጋለን። በሮማን ነምበር እናደርገዋለን። ይሄው እንደምታዩት ፔጅ ፎርማቱን ሮማን ነምበር አድርገን ከዛ በኋላ የምናስቀምጥበት ፔጁ ምናልባት መምህራኖቻችን አንዳንድ መምህራኖች አት ዘ ቦቶም ኦፍ ዘ ፔጅ ያዛሉ፣ አንዳንዶች ደግሞ ቶፕ ኦፍ ዘ ፔጅ ላይ ያዛሉ። ነገር ግን ብዙ ጊዜ ከገጹ ስር ላይ ስለሆነ ፔጅ ነምበር የሚገባው እዛ ላይ እናድርገው። ከዛ በቀጥታ ምንድነው የምታደርጉት? ኢንሰርት ፔጅ ነምበር ትወጣላችሁ ማለት ነው። ይሄው እንደምታዩት በሮማን ነምበር ምን ላይ ጀምሯል? ቴብል ኦፍ ኮንቴንቱ ላይ ጀምሯል ማለት ነው። ነገር ግን በተመሳሳይ ሰዓት የሆነ ቁጥር ከቨር ፔጁ ላይ ይሄድባችኋል፣ ወይ 0 ብሎ ወይ 1 ብሎ። ስለዚህ በዚህ ጊዜ ምንድነው የምታደርጉት? እዛ ቁጥሩ ላይ ደብል ክሊክ ታደርጉና ላይ ሪቦኑ ላይ ዲፈረንት ፍሮም ፈርስት ፔጅ የሚል አለ። እሱን ክሊክ ስታደርጉት እንደዚህ ከቨር ፔጁ ላይ የነበረው ፔጅ ጠፋ ማለት ነው። ስለዚህ አሁን ያለን ምንድነው? ቴብል ኦፍ ኮንቴንቱ ላይ ሮማን ነምበር 1 ብሎ ጀምሯል። ከዛ ቀጥለን የምንሄደው ምንድነው? ዋናው ቁጥር 1 ብሎ የሚጀምርበት ላይ ማለት ነው። ለምሳሌ እኔ ኢንትሮዳክሽን ነው። ኢንትሮዳክሽኑ ጋር ብሬክ ያደረግንበት ላይ ከርሰሯን እናደርግና ምን እናደርጋለን? ፔጅ ነምበሩ ጋር እንገባለን ማለት ነው። አሁንም እንደቀደሙ ኢንሰርት ከዛ ፔጅ ነምበር ቅድም ፎርማት ያደረግነው ሮማን ነምበር የነበረው ምን እናደርገዋለን? እዚህ 1 2 3 ብሎ የሚጀምርበት ላይ እዛ ላይ እናደርገዋለን። ከዛ ስታርት ፔጅ ነምበር የሚለው ላይ አንድ ቁጥር ላይ እንዲጀምር አንድ ቁጥር ላይ አስተካክለን ኦኬ ስንለው ኢንሰርት ፔጅ ነምበር ስንለው በቀጥታ ኢንትሮዳክሽኑ ከአንድ ጀምሮ እስከ መጨረሻ ይሄዳል ማለት ነው። ስለዚህ በጣም ቀላል ነው። በዚህ መሰረት ፔጅ ነምበራችሁን ያለምንም ችግር ያለምንም አጋዥ በራሳችሁ መስራት ትችላላችሁ ማለት ነው። አመሰግናለሁ። ለሌሎች ተጨማሪ ቪዲዮዎች አሁንም ቻናሉን ሰብስክራይብ
ላይክ ሼር ማድረግ አይዘንጉ። አመሰግናለሁ።